ጋሼ እንዴት ኖት? ደህና ኖት? ጤናዎት እንዴት ነው? ጤናዎት እንዴት ነው? ሰላም ነው። ደህና ኖት? ላወራዎት ፈልጌ ነበር። እስቲ ጠጋ ይበሉ። አይዞት፣ አይፍሩኝ፣ ልጆት ነኝ። እሺ ቁጭ አድርጓት። እሷ ይምጡ እዚች፣ ይግቡ እዚች። ቆይ ክፍት አድርጓት። ሳብ ወበስ። አይፍሩ፣ የትም አንሄድም። እሺ ደህና ኖት? ሰላም ነው። እንዴት ኖት? አለ። ወዴት እየሄዱ ነው አሁን? ወዴት እየሄዱ? ይሄ እንትን ስራ ምናምን እየሰሩ። እቺን ሃይላንዷን ሰብስበው መሸጥ ነው? አዎ። ስንት ብር ትሸጣለች አሁን? ቀኑን ሙሉ ሰብስበው ኪሎ 15 ነው። አንድ 150 ብር ይሸጣሉ በቀን ውስጥ። ጎበዝ ነዎት፣ ግን ድካም አለው። በጣም ያደክማል። ወዲና ወዲህ ዞር በጣም እንደዛ ነው። ቤተሰብ አለዎት? አዎ፣ ልጆች አለኝ። እዚህ ችግር ነው፣ ልጅ ያስቸግራል አይደል? አይዞት አባቴ፣ ጀግና ነዎት። አዎ። የኔ ስም መልእክተኛ ይባላል። መልእክተኛ? አዎ። አሁን እኔ ምን ላግዘው? ለምሳም ለራትም ነገር እንሞክር። እሺ ያው እቺ ስንት ትመስልዎታለች? 5000 ብር። እኔ አሁን ምንም አንድ ሳንቲም ሰጥቻችሁ የለኝም። ቢሆን ይሄን ሸካክም ለፍቼ ልጆቼን አስተዳድራለሁ። አምላክ የዚህ አምላክ አንተ ምን አለ የጠሞትን ጠምቼ ብመጣ ምንንማ ለሱ ሰስቻ አልችልም። ያዙ ስንት ይመስልዎታል? ያውጡ ነው። አምላክ አየህ ጌታ ኢየሱስ ክርስቶስ የሰማይ ጌታችን ኢየሱስ እኔ ምን አደርጋለሁ? እኔ ስንት ብር ነው? እሺ አባቴ ይሄ 10,000 ከዛ ይሄ ደግሞ 10,000 20,000 30,000 ያው አምላክ ይስጥ። እኔ አይቴ ዲሃ ላንድ ለቃም ጠርቼ መንገድ ላይ ከሰጠኝ ጌታ